زنا يتولد اللج بموجز بركات حديثوች تلالفوال ولكن نجرجن وما أدراك ما بعد نجرجن كنجرجن بوهلا የሚመጣው ነገር እነዚህ ነገሮች ተፍሲል ወይ ደግሞ ዝርዝር ስለሚሰጣቸው ልብ ብለን እናዳም ልብ ብለን እንከታተል አላህ Subhanahu Wa Ta'ala ሁላችንንም ኸይሩን ይቅጠመን እናም ولكن ይላሉ أكثر هذه الأحاديث ضعيفة لا يصح يزنا بزنا يتولد اللج يميا وغزو بركات حديثوች አሉ ነገር ግን እነዚህ ሐዲሶች ብዙዎቹ صحيح አይደሉም ይላሉ وقد روى أبو داود في سننه وأحمد في المسند عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال ولد الزنا شر الثلاثة بزنا يتولد እጅግ ከሶስቱ እጅግ መጥፎው ነው አሉ አሁን ይሄንን ሐዲስ ኢንሻአላህ ዝርዝሩን አብረን እንመለከታለን ከሶስቱ እጅግ መጥፎው ነው ሸሩ ነው ክፉ ነው ብለዋል يعني أن أكثر شرا من والديه ممن حسنه من والديه ማለትም ከወላጆቹ የባሰ መጥፎ ነው ከናቱም ከአባቱም የባሰ መጥፎ ነው ይላል ምን ለማለት እንደተፈለገበት እመጣበታለን ኢንሻአላህ حسنه ابن القيم في المنار المنيف والألباني في السلسلة الصحيحة وقد وجه العلماء الحديث بعدة توجيهات أشهرها قد علماء إهنن يتليايو ሁኔታዎችን አስቀምጠውለታል ከነዚህ መካከል እጅግ የታወቁት ከነዚህ መካከል እስቲ ዋናዎቹን አብረን እንመለከታለን ልክ ከዑለማዎቻችን በተላለፈው መልክ ማለት ነው እናም ሁላችንም አሁን እዚህ ጋር መቸኮል የለብንም ውሳኔ ለመስጠት ወይ ደግሞ መጀመሪያ ያገኘነውን ቃል ወስደን ውሳኔ ላይ መድረስ ሳይሆን ይሄንን የምነግራችሁን እስከ መጨረሻዋ ደቂቃ ድረስ ልብ ብለን መከታተል አለብን ለምን የዑለማዎች ቃል አንዱን እያስተካከለ ሐዲሶቹን ضعيف የሆኑትን ضعيف موضوع የሆኑትን موضوع እያደረገ ሐሰነ የሆኑትን ሐሰን ከዛ صحيح የሆኑትን መጨረሻ ላይ የድምዳሜውን ያስቀምጥላችኋልና አትቸኩሉ ለማለት ፈልጌ ነው ما قاله سفيان الثوري من بلوال بأنه شر الثلاثة إذا عمل بعمل والديه أهون ከሶስቱ እጅግ መጥፎው ነው ከሶስቱ እጅግ የባሰው ተንኮል እሱ ነው ብሏል ሐዲሱ ተባብለናል ታዲያ ምን ማለት ነው ለሚለው እንግዲህ የዑለማዎችን ትንታኔ እንመልከት ሱፊያን الثوري رحمه الله ምን ይላል ከናቱና ከአባቱ የባሰ የሚሆነው ልክ እንደነሱ መጥፎ ስራ ላይ ከተሰማራ ነው በዚናም ይሁን በሌሎች አያችሁ ያኔ ነው እንጂ ሳሊህ ከሆነ ከዚህ ውስጥ ይወጣል ማለት ልብ በሉ እንዳንቸኩል ውሳኔ ላይ ለመድረስ ያልኩበት ምክንያት አንዱ ይሄ ነው وقد روي ذلك عن عائشة رضي الله عنها عن النبي صلى الله عليه وسلم أنه قال عائشة رضي الله عنها كالله ملكتنيا كنبياتنا صلى الله عليه وسلم اندي بلوال تلالج قال هو أشر الثلاثة إذا عمل بعمل والديه يعني ولد الزنا وإن كان إسناده ضعيفا فقد حمله على هذا المعنى بعض السلف كما تقدم عندنا سلفوች በዚህ ማና የወሰዱት ከዚህ ሐዲስ በመውሰድ ነው ይህ ከሶስቱ የባሰ ተንኮል ነው መጥፎ ነው የተባለበት ምክንያት እንደ ወላጆቹ በዚና ላይና በመጥፎ ነገሮች ላይ የተሰማራ ከሆነ ነው ይላሉ ويؤيد هذا التفسير ما رواه الحاكم ይሄንን ተፍሲር ከሚደግፉ ሪዋያዎች መካከል ኢማም الحاكم በዘገቡት መሰረት بسند قال عنه الألباني يمكن تحسينه بالوت إمام الألباني عن عائشة رضي الله عنها عن النبي صلى الله عليه وسلم ليس على ولد الزنا من وزر أبويه شيء ولا تزر وازرة وزر أخرى السلسلة الصحيحة هون
ነገሮች አንድ በአንድ እንቅድም እንዳልኳችሁ ግልጽ እየሆኑ ስለሚሄዱ ለውሳኔ አንቸኩል የተባባልንበት ምክንያት ይሄ ነው። ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም በዚህ በእመት አኢሻ ሌላኛው ሐዲስ ለይሰ ዐላ ወለድ ዚና ሚን ውዝሪ አበወይህ ሸይ፣ በዚና የተወለደ ልጅ የወላጆቹ ኃጢአት ከእሱ ምንም አይጠየቅበትም። በወላጆቹ ኃጢአት እሱ ፈጽሞ አያገባውም። ምክንያቱም አላህ ጀለ ጀላሉ ምን ይላል? ወላ ተዚሩ ዋዚረቱን ውዝረ ኡኽራ፣ አንዲት ነፍስ የሌላን ሰው ኃጢአት በጉዳዩ ላይ እስካልተሳተፈች ድረስ አትጠየቅበትም ማለት። አያችሁ፣ ግልጽ እየሆነ ነው ማለት። አሁንም ገና የቀሩ በርካታ ማብራሪያዎች አሉ። አሁንም ይላል ወባዕዱ ልዑለማኢ ቃለ ኢነ ሃዛል ሐዲስ መሕሙሉን ዐላ አነ ጋሊብ አውላድ ዚና የኩን ፊህም ሸሩን ሊአነሁም የተኸለቁነ ሚን ኑጥፈትን ኸቢሰትን ወኑጥፈቱ ልኸቢሰቱ ላ የተኸለቁ ሚንሃ ጠይቡን ፊል ጋሊቢ ፈኢን ኸረጀ ሚን ሃዚሂ ኑጥፈተ ነፍሱን ጠይበቱን ደኸለት ልጀና ወካነ ልሐዲሱ ሚን ልዓም ልመኽሱስ እንظር አልመናር አልሙኒፍ። ምን ይላሉ ዑለማዎች? አሁንም አንዳንድ ዑለማዎች ምን ብለዋል? የዚና ልጅ በአብዛኛው ማለትም በዚና ላይ ከተሰማሩ ሰዎች የተወለደ ልጅ በአብዛኛው እሱ የተወለደበት ፈሳሽ መጥፎ ፈሳሽ በመሆኑ በአብዛኛው የሱም ድርጊት የነሱን የሚመሳሰል ሊሆን ይችላል። ነገር ግን ከነዚህ መጥፎ ሰዎች የተወለደው ልጅ ደግ ከሆነ ኢስላምን የያዘና በኢስላም ትዕዛዛት ሰርቶበት በአላህ ስብሓንሁ ወተዓላ ትዕዛዛት ሰርቶ ከሆነ ጀነት ይገባል። ሳሊሕ ከሆነ ጥሩ ሰው ከሆነ ኢስላሙም በስርዓቱ የያዘ ከሆነ አልሐምዱሊላህ በዚህ አይነት በርካታ ሙስሊም እህቶችና ወንድሞች በውስጥ ከዚህ በፊት ብዙ ጊዜ አነጋግረውናል። እኔ የተወለድኩት እንደዚህ አይነት ነገር ነው፣ እናም ቤተሰቦቼ ናቸው እንደዛ ያደረጉት፣ እኔ እጠየቅበታለሁ ብለው ወላሂ በገሃድ የጠየቁ ጀግኖች አሉ፣ ጎበዞች አሉ። ጀዛሁሙላሁ ኸይረን። ምርጥ ሳሊሕ የሆኑ ልጆች አሉ። አልሐምዱሊላህ ረብል ዓለሚን። አላህ ጀለ ጀላሉ የጀነተል ፊርደውስ ያደርጋቸው ያ ረብል ዓለሚን። ያ ሐዩ ያ ቀዩም ነፍስያቸውንም ሰላም የምታገኝ ሁሌ ደስተኛ የምትሆን ያደርጋት። ምን ይላል? ወሊዛ ቃለ ሸይኹል ኢስላም እብን ተይሚያ ረሒመሁላሁ ተዓላ ሸይኹል ኢስላም ምን ይላሉ? ወወለዱ ዚና ኢን አመነ ወዐሚለ ሳሊሐን ደኸለል ጀና። የዚና ልጅ በዚና የተወለደ ልጅ አምኖ በኢስላም ህግጋት ማለት ነው ወዐሚለ ሳሊሐን ደግ ነገሮችን ሰርቶ ከሆነ ጀነት ይገባል አሉ። ወኢላ ጁዝየ ቢዐመሊሂ ከማ ዩጃዛ ገይሩሁ። ነገር ግን ማንኛውም ሰው ለሰራው ዋጋውን እንደሚከፈለው ምንዳውን እንደሚከፈለው ሁሉ ለሱም እንደሌላው ሰው ለሱም ይከፈለዋል። ደግ ከሰራ በደግ ጀዛውን ይመለስለታል። ክፉም ከሆነ እንደዛው በክፉ ይመለስለታል ማለት ነው። ወላ ተእሲራ ሊከውኒሂ ምን አሉ ሸይኹል ኢስላም ረሒመሁላህ ወልጀዛኡ ዐለል አዕማሊ ላ ዐለል ነሰብ። ጀዛይ አሁን እቺን ነገር ልብ በሉ፣ በውስጧ ከባድ መልእክት አላት የሸይኹል ኢስላም መልስ። የሸይኹል ኢስላም እብን ተይሚያ ረሒመሁላሁ ትንተና እዚህ ጋር ወላሂ ላንተ፣ ለኔ፣ ላንቺ፣ ለሁላችንም ከባድ የሆነ መልእክት አለው። በተለይ በዚህ ሰዎች በጎሳቸው፣ በዘራቸው፣ በቤተሰባቸው መመጻደቅ ባበዙበት በዚህ ዘመን ለኔም ላንተም ላንቺም ለሁላችንም ከባድ መልእክት አለው። እንስማ። ምን ብለዋል ሸይኹል ኢስላም? አልጀዛኡ ዐለል አዕማሊ ላ ዐለን ነሰብ። ጀዛ ወይ ደግሞ ምንዳ የምትከፈለው በዘርህ በጎሳህ ሳይሆን በድርጊትሽ ነው ብለዋል። ወኢነማ ዩዘሙ ወለዱ ዚና ሊአነሁ መظነቱ አን
يعمل عملا خبيثا كما يقع كثيرا يزنا لج تبلو يه አይነት ኩነኔ ሊወርድበት የሚችልበት ምክንያት በአብዛኛው በዚህ አይነት ሁኔታ የሚወለድ ልጅ ሰዎች እንደዛ ብለው የሚያስቡት በመሆኑ ነው ደግ ነገር ላይሰራ ይችላል ተብሎ ስለሚገመት فاما اذا ظهر العمل فالجزاء عليه ነገር ግን ደግ ስራውን አላህ Subhanahu Wa Ta'ala ለማንም እንደሚመነዳ ሁሉ በደግ ስራ ላይ አላህ ጀለ في علاه የሚመነዳው እንደ ስራው ደጉን ነው واكرم الخلق عند الله اتقاهم الله سبحانه وتعالى ዘንድ ክብር ያለው ከፍ ያለው ምርጥ የሆነው አላህን የበለጠ የሚፈራው ነው نعم የገሌ ልጅ የገሌ ቤተሰብ የገሌ ጎሳ የገሌ ብሔር አባል ስለሆንክ አይደለም የገሌ ልጅ የገሌ ጎሳ የገሌ ብሔር የገሌ ቤተሰብ ልጅ ስለሆንሽ አይደለም نعم አቡ ጀህል ቁረይሽ ነው የነብይ ሰለላሁ ዐለይሂ ወሰለም እና አቢ ለሃብ አይነት አሉ ጀሃነም ውስጥ የሚገቡ በዘር ቢሆን ቢላል ረዲየላሁ ዐንሁ ወአርዳህ ያ ጥቁሩ የሐበሻ ልጅ ባሪያ ተብሎ እንደ ዕቃ የተሸጠው ነብያችን ሰለላሁ ዐለይሂ ወሰለም የግርህን ኮቴ ጀነት ውስጥ ሰምቻለሁ ብለውታል ረዲየላሁ ዐንሁ ወአርዳህ ነዓም እንዲህ ነው ተቅዋ ያ አላህ ያለሽ ፍራቻ ለአላህ ያለህ ፍራቻና ኢኽላስህ ያደርግሃል ወደ ላይ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ነዓም አው ነው ወንድሞቼ በዚህ ዘመን የሚኩራሩ የሚመጻደቁ እኔኮ ከገሌ ጎሳ ነኝ እኔኮ ከገሌ ቤተሰብ ነኝ እኔኮ የገሌ ልጅ ነኝ የሚሉ በበዙበት በዚህ ዘመን ከፈለገ ቦታና የኢስላም ልጅ ከሆንክ ትክክለኛው እውነተኛው የኢስላም ልጅ ከሆንክ ያ ነው ከፍ የሚያደርግህ በኢማንህ በተቅዋህ ነገር ግን የፈለገህ ዘር ብትሆን ሙሽሪክ ከሆንክ ካፊር ከሆንክ ሙናፊቅ ከሆንክ የት ነህ የጀነት ሳይሆን የጀሃነም ነህ እችን እወቅ አትመጻደቅብን በዘርህ አትመጻደቂብን በቤተሰብሽ በዘርሽ በምንም ቢሆን በምን ነዓም አው ሚዛኑ በዚህ ነውና እንደዚህ ብለው في الفتاوى الكبرى ابن تيمية شيخ الإسلام ገልጸዋል እንዲሁም ደግሞ የሳውዲ የዑለማዎች የፈትዋ ቢሮ ቋሚ የፈትዋ ቢሮ ተጠይቀው በዚህ አይነት ጥያቄ የሰጡት መልስ አለ ደስ የሚል መልስ ምን ብለዋል ابن الزنا إذا مات على الإسلام يدخل الجنة يزنا لج بزنا يتولد لج بإسلام لا يكموت جنة قبال ولا تأثير لكونه ابن زنا على ذلك لأنه ليس من عمله يزنا لج هونو مولدو لسو بسو لاي من يسادرو تسأنو يلم مكنياتهم يسو درقيت تادلم النات الناباتو ناتشو يميت أيقبت النات الناباتو سل ያስረገዘውና ያረገዘችው ናቸው የሚጠየቁበት وإنما من عمل غيره እሱ ከሌላ ሰው ድርጊት ነው የሌሎች ሰዎች ስህተት ነው وقد قال تعالى الله سبحانه وتعالى ولا تزر وازرة وزر أخرى بالوال ولعموم قوله تعالى كل امرئ بما كسب رهين ሁሉም ሰው በተጠየቀው ነገር ነው የሚጠየቅበት በሰራው ነገር ነው የሚጠየቅበት ብሏል አላህ وما جاء في معنى ذلك من الآيات በዚህ አይነት ትርጉም ያላቸው በርካታ አያቶች አሉ وأما ما روي عن النبي صلى الله عليه وسلم أنه قال لا يدخل الجنة ولد زنيا ከነቢያችን صلى الله عليه وسلم የተላለፈ ስህተት ትክክል ያልሆነ ሐዲስ አለ ይሄውም በዚና የተወለደ ልጅ ጀነት አይገባም የሚል ሐዲስ አለ ያ ሐዲስ ደግሞ صحيح አይደለም وقد ذكره الحافظ ابن الجوزي
في الموضوعات وهو من الأحاديث المكذوبة على النبي صلى الله عليه وسلم وبالله التوفيق النام ابن الجوزي إهن حديث موضوع كهون حديث مكاكل بنبي لا صلى الله عليه وسلم لا كتواشو الساتشو يالالوتن آلو كتبالو حديث مكاكل تزقبوال تصفوال تكتبوال نعم وشت نوئه حديث تككل أيدلم وشت يهون حديثنا لا يدخل الجنة ولد زنية بزنا يتولد لج جنة أي قبام يميلو يه حديث وشت كتفت بنبي لا يتواشى حديثنا على لتم نبياتنا صلى الله عليه وسلم نعم نبياتنا صلى الله عليه وسلم عند سو بال سراو سرا አይጠይቅበትም የሚለውን የአላህ ሱብሓነሁ ወተዓላ ቃል እንዴት ሊያፋልሱት ይችላሉ? አይችሉም። እሳቸው ንግግራቸውስ ምንድነው? የአላህ ቃል እኮ ነው፣ ወህይ እኮ ነው ንግግራቸው። وما ينطق عن الهوى إن هو إلا وحي يوحى بلو إلا من دي الله سبحانه وتعالى كراسها تشوف اللاقوت نبي صلى الله عليه وسلم من منا قروت نقر يلاتشوم يا الله تئزاز يا الله وحي قال هنا بستقر صلوات ربي وسلامه عليه سلزي يا زنا لج جنة أي قبام يميلو حديث كتفت نو وشت نو بنبي الله صلى الله عليه وسلم يتواشنو ويل اندزابلو يزقبو ويل له ثم ويل له ثم ويل وأما ما يتعلق بحكم الزواج آهون ليلا نقر تماري بارستو لا لاسكمتكوت نقر أشي يزينا لج سلقا بتشو انديثنو يا قبال تدارا لج السواس سيد كهونج ወንድ ከሆነ ሲያገባል እንዴት ይሆናል የሚለውን የሚጠይቁ በርካታ ወንድሞች እህቶች አሉ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እስቲ አላሁ አክበር በሉ፣ ሱብሃንአላህ በሉ፣ ላይክ ሼር አድርጉ። ይሄንን ነገር ለብዙዎች ይድረስ። ወላሂ ስንት ቀጣፊዎች አሉ፣ ወላሂ ስንት አጭበርባሪዎች አሉ። ሐዲስ ضعيف የሆኑ ሐዲሶችን ተጠቅመው ብዙ ወንድሞቻችን ብዙ እህቶቻችንን ያስከፉ ስንታሉ። አንዳንዶቹ እኮ እያለቀሱ ነው፣ እንባ እያነቡ እኔ ምን አደረኩኝ እኔ ምን አድርጌ ነው ብለው እያለቀሱ እያነቡ የሚጠይቁ አሉ። ነዓም ስለዚህ አንተ ወንድሜ አንቺ እህቴ ሆይ እስቲ ላይክ ሼር እያደረግን እና ለብዙዎች እንዲደርስ እናድርግ። ስንቶቹ አዝነው የራቁ አሉ፣ ከሶሻል ሚዲያ የራቁ አሉ፣ ከትምህርት የራቁ አሉ፣ ካለባቸው ሐዘን የተነሳ አንዳንዶቹ ሰላትን እስከ መተው ደርሼ ነበረ ያሉ አሉ። ምን ያደርጋል በቃ ጀነት ማልገባ ከሆነ ምን አደርጋለሁ የሚሉ አሉ። ስህተት የሆነ መልእክት ደርሷቸው እናም እስቲ እንስማ من يلالو استي سلقا بچاچو دغمو واما ما يتعلق بحكم الزواج من ابن الزنا فلم ينص احد من الفقهاء المعتبرين على تحريمه ما ننيوم اوك يهونو علماء يزنا لج ማግባት አይችልም ወይ ደግሞ እሱ አንዲት ሙስሊም ሴት ሊያገባት አይችልም አትዳርም የሚል አንድም ያሉ ከኡቅ ከሆኑ ዑለማዎች መካከል حرام ነው ያሉ የሉም። وانما وقع الاختلاف عند الحنابلة في مدى كفاءته لذات النسب فمنهم من رأى انه كفء لها ومنهم من لم ير ذلك لان المرأة تعير به هي ووليها ويعتدي ذلك الى ولدها ነገር ግን አሉ ሐናቢላዎች የኢማም አህመድ ኢብኑ ሐንበል መዝሐብ ተከታዮች እንዳሉት የነሱ ዑለማዎች በሁለት ቦታ ተከፋፍለዋል። አንድ የተወሰኑት ዑለማዎች አይዳርም፣ ምክንያቱም ለምሳሌ እዚህ በዚና የተወለደ ልጅ ከአንድ ንጹህ ቤት ከቤተሰብ የተወለደች ልጅ ቢያገባ ትሰደብበታለች፣ እንደገና ደግሞ አማቹም ይሰደብበታል እሱ ለሱ የዳረው እንደገና ደግሞ ልጁም እንደዛ ያ አይነት ስድብ ይደርስባቸዋል፣ ሊወገዙበት
ይችላል በሚለው ነው። ነገር ለዚህ ሲባል ተመጣጣኝ አይሆኑም አሉ። ነገር ግን ሰሒሑ ዑለማዎችን ንግግር ስሙ ባካችሁ። ያ አላህ አንቸኩል። ነገር ግን አሉ እሱ ስለዚህ ጉዳይ ምንም አያገባውምና ምን አሉ ዑለማዎች እዚህ ጋር ካለው ሁለተኛው ኺላፍ ማለት ሊመጣጠናታል ሊያገባት ይችላል ብለዋል። እንደገና ኢብኑ ባዝ ረሕመቱላሂ ዐለይህ መሳይ ጥያቄ ተጠይቀው ሲመልሱ ምን ይላሉ? الرجل زوج ابنته على شخص تبين أنه ولد زنا فما الحكم؟ ابن باز عند سو يتطيقوا ጥያቄ ነው። ኢብኑ ባዝ ረሕመቱላሂ ዐለይህ ምን ብለው ተጠየቁ? አንድ ሰው ልጁን ለሆነ ሰው ዳረ። ከዛ ከጊዜ በኋላ ያ ልጅቷን ያገባው ሰው በዚና የተወለደ መሆኑ ታወቀ፣ ተረጋገጠ እና ኒካሃቸው እንዴት ይሆናል ተብለው ለተጠየቁት ጥያቄ ኢብኑ ባዝ ረሕመቱላሂ ዐለይህ እኛ ምርጥና ድንቅ የሆኑ አልዓሊም አልሙተዋዲዕ ዓሊም ጀሊል ረሕመቱላሂ ዐለይህ ምን አሉ? ስሙ የእሳቸውን ፈትዋ። ሊያገባት ይችላል ወይ? ማኑት አግብቷል ተድሯል፣ አንደኛውን እንዴት ይሆናል ለሚለው ኢዛ ካነ ሙስሊመን ፈኒካሑ ሰሒሕ እና ኒካሁ እንዴት ይሆናል ተብለው ሲጠየቁ ኒካሁ እሱ ሙስሊም ከሆነ ኒካሁ ሰሒሕ ነው፣ ትክክል ነው፣ ኒካሁ ምንም ችግር የለበትም ብለው መለሱ ረሕመቱላሂ ዐለይህ። ወመን ዘና ቢሃ نعم من قالوا إذا كان مسلما فالنكاح صحيح لأنه ليس عليه من ذنب أمه كناتو هاتيات السو منم يلبتم السو منم يتيقبتم عندنا السو بناتو لا زنا سرتو هي بيولدم السو منم ياغباهم لقول الله سبحانه الله سبحانه وتعالى عندي بلوال ولا تزر وازرة وزر أخرى بلوالنا ولأنه لا عار عليه من عملهما إذا استقام على دين الله وتخلق بأخلاق المرضية لقول الله جل وعلا يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم إن الله عليم خبير. الله أكبر الله أكبر جل في علاه الله أكبر الله أكبر الله أكبر. سمو من إلال من قالوا ابن باز رحمة الله عليه نكاحو تككلنو السو من يطفاو بناتو ኃጢአት እሱ ምንም የሚያገባው ነገር የለም አይጠየቅበትም። እንደገና በእናቱ ላይ የሰራው ሰውዬ ይሄንን ዚና በሱ ድርጊት ልጁ ምንም አያገባውም። አላህ ሱብሓነሁ ወተዓላ ወላ ተዚሩ ዋዚረቱን ወዝረ ኡኽራ ብሏልና አላህ ሱብሓነሁ ወተዓላ እንደዛ ቁጭ ብሎ እንደዛ ምርጥና ድንቅ በሆነ ግልጽ በሆነ መልክ አንድ ሰው ባልሰራው ኃጢአት የሌላን ሰው ኃጢአት አይሸከምም ብሏልና እንዲሁም ደግሞ ወሊአነሁ ላ ዓረ ዐለይሂ ሚን ዐመሊሂማ ኢዘ እስተቃመ ዐላ ዲንላህ እሱ ይሄ ልጅ በዚና የተወለደው ልጅ በዲኑ ላይ በዲን አልኢስላም ላይ ቀጥ ብሎ ያለ ሰው ከሆነ በነሱ ኃጢአት በነሱ ውርደት በነሱ ስህተት እሱ ምንም አያገባውም። በኢስላም ባህሪ ላይ ያለ ከሆነ አላህ ስብሓንሁ ወተዓላ ይውደድለትና እና ምን አሉ የአላህን ስብሓንሁ ወተዓላ የቁርአን አያ ሌላ ጨመሩበት። እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርኳችሁ ይላል አላህ ጀለ ጀላሉሁ። ወጀዐልናኩም ሹዑበን ወቀባኢል ብሔሮችና ጎሳዎች አድርገን ፈጠርናችሁ ሊተዓረፉ ያውም እንድትተዋወቁ ነው። ነገር ግን አላህ ዘንድ ከናንተ ክብር ያለው በላጭ ክብር ያለው ትልቅ ቦታ ያለው አላህ ዘንድ ተወዳጅ የሆነው አላህ ስብሓንሁ ወተዓላ ዘንድ ትልቅ ቦታ የሚሰጠው ኢነ አክረመኩም ዐንደላሂ አትቃኩም ኢነ አክረመኩም ዐንደላሂ አትቃኩም ይላል ጀለ ፊ ዑላህ።
አላህ ዘንድ ትልቅ ቦታ ያለው ክብር ያለው አላህ ዘንድ ሱብሓነሁ ወተዓላ ሚዛኑ ከፍ ያለው የአላህን ሱብሓነሁ ወተዓላ ትእዛዛት ተግባራዊ አድርጎ አላህ የከለከለውን ነቢ የከለከሉትን ተከልክሎ ያለና በዚያ ላይ የሞተ ሰው እሱ ዘንድ ነው እሱ ነው አላህ ዘንድ ትልቅ ቦታ ያለው ኢነ አክረመኩም عند الله أتقاكم بسورة الحجر الله እንደዛ ይላል وقول النبي صلى الله عليه وسلم لما سئل عن أكرم الناس እንዲሁም ሌላው ማስረጃ ይላሉ ኢብኑ ባዝ ረህመቱላሂ ዐለይህ ነቢያችን ሰለላሁ ዐለይሂ ወሰለም እጅግ ክብር የሚሰጠው ሰው ማን ነው? ክብር ያለው ሰው ማን ነው? በላጭነት ያለው ሰው ማን ነው ተብለው ሲጠየቁ ቃለ እንዲህ አሉ ነቢይ አትቃሁም እጅግ አላህን ሱብሓነሁ ወተዓላ የሚፈራው ነው። ሁላችሁም አንተ አንቺም እዚህ ጋም ያላችሁ አንተም አንቺም ሁላችሁም አሁን የምትሰሙኝና የምትከታተሉኝ በሙሉ እያንዳንዳችሁ ትበላላጣላችሁ። አላህ ዘንድ ያላችሁ ሚዛን በአላህ ዘንድ ያላችሁ ቦታ የተበላለጠ ነው። ልክ አንተ የበለጠ አላህን ከፈራህ አንተ ትልቁን ቦታ ትይዛለህ ከነዚህ ሰዎች ሁሉ መካከል። አንቺም እንደዛው አላህ ዘንድ ያለሽ ቦታ ትልቅ የሚሆነው ለአላህ ካለህ ፍራቻ ካለሽ ፍራቻ ብቻና ብቻ ነው። ተቅዋ ማለት አላህን መፍራት ነው። አላህን መፍራት ማለት ምን ማለት ነው? ያዘዘውን ተግባራዊ ማድረግ፣ የተከለከለው መከልከል፣ አላህ ሱብሓነሁ ወተዓላ የሰጠንን መመሪያ ማሟላት ነው በአጭሩ። ስለዚህ እንደዚህ የምታደርግ የበለጠ እንደዚህ የሚያደርግ እሱ ነው በላጩ ከሁላችንም ከኔም ካንተም ካንቺም በላጩ እሱ ነው። ለምን የዚና ልጅ አይሆንም? አላሁ አክበር አላሁ አክበር ሱብሓነላህ በሉ። ነዓም ሱብሓነላህ። አው እኚህ ናቸው ነቢያችን የዚና ልጅ ጀነት አይገባም አላሉም። ሐዲሱ መውዱዕ ነው፣ የተዋሸ ነው። ደዒፍ እንኳን አይደለም፣ መውዱዕ የተዋሸ ነው በሳቸው ላይ። ነዓም ወቃለ ዓለይሂ ሰላቱ ወሰላም መን በጠዐ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡ። አላሁ አክበር። ይሄ ሌላው ለትምክህተኞች ለጉረኞች ከእገሊት የተወለድኩ ነኝ እገሌ ቤተሰብ ነኝ ባዮች ድንቅ መልስ። መን በጠዐ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ። ጻፉት፣ በአላህ ሐዲሱን ጻፉት እስቲ ኢንሻአላህ ጻፉት። ይሄን ሐዲስ ትርጉሙንም ትጽፉታላችሁ። መን በጠዐ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ። ጻፉት፣ ሁላችሁም ጻፉት። አንድ ጀግና እዚህ ላይ በትክክለኛ አማርኛ ጽፎ ቢያስቀምጥልኝ ደስ ይለኛል። ከዚህ ላይ የሱን አስቀምጥላችኋለሁ። መን በጠዐ ቢሂ ዐመሉሁ ለፌስቡኮች መጻፍ ይችላል። ምናልባት ዩቲዩቦችን ሊያስቸግረኝ ይችላል። ነው ችግሩ አስቸጋሪ ሌላ ጉዳይ አለ፣ ሌላው ስንት ረባሽ አለ። እሺ መን በጠዐ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ። አላሁ አክበር አላ ኩሉ መን ጠጋ ወተጀበር። አላሁ አክበር ያ አላህ። መን በጠዐ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ ብለዋል ሰለዋቱ ረቢ ወሰላሙሁ ዐለይህ። አላሁ አክበር። በዚህ ሐዲስ አከትማለሁ፣ እዘጋዋለሁ። ትርጉሙን ጠብቁኝ። አላሁ አክበር። መን በጠዐ አይደለም ሐሊማ ሁሴን ጥሩ። መን በጠዐ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ። በጠዐ አይደለም በጠዐ መን በጠዐ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ። የአላህ ባሪያ ነሰቡሁ ይቀራል። መን በጠዐ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ። ያ አላህ
ያ አላህ ያ አላህ ያ አላህ እንዴት ያለ ድንቅ ሐዲስ እንዴት ያለ ድንቅ ሐዲስ ጉረኞች አፈሪ ብሉ አዎ ነዓም እኔም ከነሱ ኮንኩ ከነሱ ቀላቀላል ጉረኞች አፈሪ ብሉ ነዓም መን በጠአ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ መን በጠአ ቢሂ ዐመሉሁ ለም ዩስሪዕ ነው ዚነት እስቲ መን በጠአ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ ይቀራል ወለየዋ ሌላ ይቀራል እስቲ ሌላ መን በጠአ አይደለም ሉባባ መን በጠአ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ ረቢ ዚድኒ ዒልመን የሆነች አንድ ቃል ብቻ ዩስሪዕ ቢሂ አስተካክሉ من بطأ به عمله لم يسرع حبيبا لم يسرع به يسرع عين لم يسرع من بطأ به عمله لم يسرع به نسبه اسكاون التستكاكلم است يوتيوبوችን ልመልከት من بطأ به عمله لم التستكاكلم اسكاون من بطأ به عمله لم يسرع به نسبه ረባሾች ስላሉ ነው እኮ መክፈት አልፈልግ ስንት በጥባጫን من بطأ به عمله لم يسرع به نسبه بهونه يوتيوب لاي حليمة حسين اش اني راسي لمصاف لسالك قدر الك اش من بطأ به عمله لم يسرع به نسبه سمي من يادرقال من بطأ به عمله لم يسرع به نسب በጣም ጥሩ ይሄው በስፒል አስቀምጣለሁ ይሄው በቃ ፌስቡኮች አግኝታችኋል ስሜ ምን ያደርጋል ከሱ ውሰዱ من بطأ به عمله لم يسرع به سعيد البلوشي سعيد الحبشي ይቅርታ يسرع به عمله ይቀራል به عمله ጨርስበት من بطأ به عمله لم يسرع به نسب አገኘን ዋነፍሴ የሚለው የዩቲዩብ የሱ ነው በቃ በጣም ጥሩ ይሄው ዋነፍሴ ከሚለው ገልብጡ በቃ ተጽፏል እኔ መጽሐፍ አያስፈልገኝም እሺ በጣም ጥሩ ሐዲሱ ትርጉሙ ምንድነው ነው ይሄ ሙሉ ደርስ በሰጠበት ደስ ይለኛል والله ሙሉ ደርስ من بطأ به عمله لم يسرع به نسبه الله أكبر الله أكبر الله أكبر نعم أو من بطأ به عمله لم يسرع به نسبه مالت استلاي كيتالك على لايك كويل የሚገርመው ይሄ እሺ من بطأ به عمله ማለት ስራው ኢባዳው ለአላህ ያለው ፍራቻ ወደ ኋላ የመለሰው የጣለው ሰው ሚዛን ውስጥ ያልገባ ሰው የአላህ ኢባዳ ኖሩት የአላህ ሰው ሳይሆን ቀርቶ ሙእሚን ሳይሆን ቀርቶ አላህ ሱብሓነሁ ወተዓላ ያዘቀጠው ሰው የሱ ነሰብ የሱ ዘር እሱን አስቀድሞ ከሌሎች አያሳልፈውም ቦታ አይኖረውም إن أكرمكم عند الله أتقاكم يميلون كميتنتنو حديثوች አንዱ ይሄ ነው ማለት ነው من بطأ به عمله يقرال بلال آدم به يقرال لم يسرع صاد አይደለም ሲን ነው لم يسرع به نسبه صاد ነው ሁለቱም ሲን እሺ እንግዲህ በዚህ አይነት ሁኔታ አንድ ሰው ለአላህ ሱብሓነሁ ወተዓላ ምንም ዒባዳ ሳይኖረው ወይ ሙእሚንም እንደውም ከናካቴው ሳይሆን የነገሌ ዘር ብትሆን የነገሌ ምን ብትሆን ወላሂ ዋጋ ቢስ ነህ ያ የዚና ልጅ ግን አላህን ሱብሓነሁ ወተዓላ የሚፈራ ከሆነና ሙእሚን ከሆነና በሙእሚኖች ባህሪ የታነጸ ከሆነ የጀነት ነው ኢንሻአላህ ወዕዱላህ ላ ዩኽሊፉ ላሁ ልሚዓድ የአላህ ሱብሓነሁ ወተዓላ ቃል ኪዳን ነው ሙእሚኖች ቦታቸው ጀነት ነውና ስለዚህ መን በጠአ ቢሂ ዐመሉሁ ለም ዩስር ቢሂ ነሰቡሁ ያ አላህ ያ ረቢ ያ አላህ ያ ረቢ ተቅዋህን ስጠን ያ ረቢ ተቅዋህን ስጠን እነኛ ወንድም እህቶቻችንን ያስከፉትን ያ ረቢ ሂዳያ ስጣቸው
ያ ረቢ ሂዳያ ስጣቸው ያ አላህ። ስንቶች አስከፉብን እህቶቻችንን ወንድሞቻችንን ያስከፉብን አሉ። ሂዳያቸውን ስጣቸው። እነኛ የተከፉ ወንድም እህቶቻችንንም ያ ረቢ አስደስትልን፣ ያ ረቢ አስደስታቸው። ያ አላህ ደስተኞች አድርጋቸው። ያ ረቢ ኢማናቸውን ጨምርላቸው። ያ ረቢ ተቅዋቸውን ስጣቸው። ያ አላህ መን በጠአ ብሂ ዐመሉሁ ለም ዩስሪዕ ብሂ ነሰቡሁ። ስለዚህ አላህ ስብሓነሁ ወተዓላ ኸይሩን ይቅጠመን። አላህ ስብሓነሁ ወተዓላ ኸይሩን ይወፍቀን። አላህ ስብሓነሁ ወተዓላ ዱንያችንን አኺራችንን ያሳምርልን። ያ ሐዩ ያ ቀዩም ያ ዙል ጀላሊ والإكرام ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم وجد علينا إنك أنت الجواد الكريم البر الرؤوف الرحيم. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة برحمتك يا أرحم الراحمين. اللهم اكفنا بحلالك عن حرامك وأغننا بفضلك عمن سواك. اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا واجعل الحياة زيادة لنا في كل خير واجعل الموت راحة لنا من كل شر برحمتك يا أرحم الراحمين برحمتك يا أكرم الأكرمين يا أجود الأجودين يا قيوم السماوات والأراضين يا من بيده ملكوت كل شيء يا من بيده أمر كل شيء يا من أراد لشيء أن يقول له كن فيكون يا كريم يا الله يا ربي تقواهن سطن يا ربي فرجهن سطن يا ربي فرجهن لقسن يا ربي يا الله يا ربي በማናቀው ነገር የማይናገሩ አድርገን የምናቀውን የምንሰራበትና አላህ አንተ የምትወደውን ብቻ ከሚተገብሩ ምርጥ ባሮች ከተበን ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም። ወንድሞቼ እና እህቶቼ ይሄ ደርስ ለብዙ ሰዎች እንዲደርስ እመኛለሁ። ለምን ብዙ ያዘኑ እህቶች አሉን፣ ብዙ የተከፉ ወንድሞች እህቶች አሉን። ነዓም ስንቶቹ አልባሌዎች አሉ፣ ምላሳቸውን በስርዓቱ ያልሎገሙት ነዓም ሉጋም አላደረጉለትም። ለምን ነቢይ ሰለላሁ ዐለይሂ ወሰለም ተኪለትከ ኡሙከ ያ ሙዓዝ ተኪለትከ ኡሙከ ያ ሙዓዝ እኮ ነው ያሉ። ለምንድን ነው እንደዛ ያሉት? ሙዓዝ ያ ረሱላላህ እኛ በምላሳችን በምንናገረው ነገር እንጠየቃለን ወይ ብሎ ሲላቸው ተኪለትከ ኡሙከ ያ ሙዓዝ፣ ሰዎች በአፍንጫቸው በአፍጢማቸው ጀሃነም ውስጥ የሚወረወሩት በምላሶቻቸው ድርጊት እንጂ ሌላ ምን አለ አሏቸው አሉት ለሙዓዝ ሰለላሁ ዐለይሂ ወሰለም። ስለዚህ ነዓም ነቃበሉ ምላሳችሁን ልጓም አድርጉለት። ምላሳችን የሚናገረውን የሚያውቀው መሆን አለበት። የምናውቀውን ነው መናገር ያለብን። በነቢ ላይ የሚቀጥፉትን የቀጣፊዎችን ሐዲሶች ማዘዋወር ማሰራጨት የለብንም። ትክክለኛውንና ሐቂቃ የሆኑትን ብቻ እንጂ። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ለዚህ ቤታችን እንግዶች የሆናችሁ ከኛ ጋር ለመቀጠል እንድትችሉ ሰብስክራይብ አድርጉ፣ የደወሏንም ምልክት ተጫኗት። ዩቲዩብ ላይ ያላችሁ፣ ፌስቡክ ላይ ያላችሁ ፎሎውና ላይክ አድርጉ ፔጃችንን። ይሄንን ደርስ በተቻላችሁ መጠን ይዳረስ። ወላሂ ስንት የተከፉ እህቶች አሉ፣ ስንት ተከፍተውብናል፣ ስንት የተከፉ አሉ እህቶች። ያ አላህ ስንት ተከፉ እህቶች ወንድሞች አሉን። በዚህ ምክንያት ስንት ትዳር ፈርሷል በዚህ ምክንያት። ያ አላህ ያ ረቢ ወፍቀን። ያ ረቢ ዱንያ አኺራችንን አሳምርልን። ያ ረቢ ዱንያ አኺራችንን አሳምርልን። ያ ረቢ ዱንያ አኺራችንን አሳምርልን። ያ ረቢ ያ አላህ የሚጠቅመንን የምናውቅ አድርገን፣ ያወቅነውን የምንሰራበት አድርገን። ያ ረቢ በኢስላም ላይ የምንኖር አድርገን፣ በኢማን የምንኖር አድርገን፣ በላ ኢላሃ ኢላላህ ላይ የምንሞት አድርገን። اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره. اللهم احسن عاقبتنا يا رب ሁሌም መጨረሻችንን አሳምርልን በሁሉም ነገር ላይ። اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره برحمتك يا ارحم الراحمين. وجزاكم الله خيرا وبارك الله فيكم. الله سبحانه وتعالى دنياችሁንም አኺራችሁንም ያሳምርላችሁ። አላህ ከወደዳቸው ምርጥ ባሮቹ ያደርጋችሁ። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። አላህ